አጋዥ ኢየሱስ ብቻ ይሆናል። በቃ አትራብም፣ አትጠማም፣ አትነጥፍም። ወደ ቀኝ ወደ ግራ ግን አትበል። ርዕሴ ምንድነው? ጸጋው ይበቃል። ያውና ጸጋው ይበቃል። በደንብ ለምን ተቀበለ? ትክክል ካለቀ ጸጋው ይበቃል። አሁን ሲሰጣይ ለምን ማለት ነው? የካገዛ ጸጋው ይበቃል። እንዲህ ሆና ካገዛ ጸጋው ይበቃል። ጸጋው ተከለከለ ጸጋው ይበቃል። ኢትዮጵያ አይደለም ካለ ጸጋው ይበቃል። አሁን እኔ ለምሳሌ አፍንጫ ራሱ ስለክክ ያለ ነው ኢትዮጵያ ግን አይደለም ካሉኝም ጸጋው ይበቃል። ነህም ቢሉኝ ጸጋው ታቹ ካቲ በሃያቶሶ ኢየሱስ ያለና ልክ ነህ ቢሉህም ልክ አይደለም ቢሉህም ምኑ ይበቃል። ይሄንን ግን እየኖርኩበት ያወራው አይደል። ስኖር ግን ተሸውጄ ሳይሆን ገብቶኝ ጸጋው ይበቃኛል ስትል ገብቶ ነው። አቤት! ስለዚህ ጸጋውን ሊቀድም የሚችል አሰራር የለም። ሁለተኛ ቆሮንቶስ ምዕራፍ 12 እንደዚህ ይላል፣ ትምክህት የሚያስፈልግ ነው አይጠቅምም፣ ነገር ግን ከጌታ ወዳለው ራእይና መገለጥ እመጣለሁ። ሰውን በክርስቶስ አውቀዋል። በስጋ እንደሆነ አላውቀውም፣ ወይም ከስጋ ውጭ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህ ያለው ሰው ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ ተነጠቀ። ወደ ገነትም እንዲህ ያለው ሰው አውቃለሁ፣ በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ። ሰውም ሊናገረው የማይገባውን የሚነገረውን ቃል ሰማ። እንደዚህ ስላለው እመካለሁ፣ ስለራሴ ግን ከድካም በቀር አልመካም። ልመካም ብወድ ሞኝ አልሆነም፣ እውነት እላለሁና። ነገር ግን ማንም ከኔ ከሚያይ እኔም ከሚሰማኝ ሊበልጥ አድርጎ እንዳይቆጥረኝ ትቼዋለሁ። ስለዚህ በመገለጡ ታላቅነት እንዳልታበይ የሥጋ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። ይሄውም እንዳልታበይ ዋው! ይሄውም እንዳልታበይ። ስለዚህ ከኔ እንዲለይ 3 ጊዜ ጌታን ለመንኩ። እርሱም ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማል አለ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካም መካ ዘንድ እወዳለሁ። እግዚአብሔር ኢየሱስ ጌታ እወዳለሁ። ሌላ አንድ ቲፕ አለ ሰጣቸዋለሁ። ቹካቲያስ ኢየሱስ ጌታ ጌታ ዱቄት ሲያልቅ አሁን ቅድም ያስቅ ነበር አንዳንዶቹ። ይሄን የሰይጣን የሚያስለቅስህ በ300 ወር ወይ በ200 ኢየሱስ ጌታ አይወድ። አንድ ምስጢር ላካፍላችሁ። አንደኛ የክርስቶስ ጸጋ ስትታመኑበት ስትደገፉት ጸጋው በቀልድ እንዳልመጣ ወደ እናንተ በቀልድ እንዳልመጣ ሲገባችሁ የመጀመሪያ የሚሆነው የራእይ ዓለማችሁ ይከፈታል። አሜን። ጸጋው ይበቃል ሲባል በወሬ አይደለም። ጸጋ ያለባቸው ሰዎች ያስታውቃሉ። አያስታውቁም? ያስታውቃሉ። ጸጋ ባለባቸው ሰዎች አንጻር ሰማይ ክፍት ነው። ኦፕን ሄቨን። ስለዚህ ጳውሎስ እንደዚህ ያለ እንደዚህ አይነቱ ሰውዬ እግዚአብሔር በጸጋው ሲታመን
ሰውን በክርስቶስ ማወቅ ሲጀምር ሰውን በክርስቶስ ማወቅ ማለት ደሞዙ የኔ ያህል ነው፣ የሆነ ቦታ ላይ 3 ፎቅ አለው ምናምን በሚል ሳይሆን ሰውን በክርስቶስ ስታቀው መንፈሳዊ ነው ወይ? ሰውን በክርስቶስ ማወቅ ማለት ሰው ይመስላል ማለት ሳይሆን መንፈሳዊ ሰው ነው ወይ? ሰውየው እያወራ በክርስቶስ ያሉ ሁሉ ምኖች ስለሆኑ መንፈሳዊ ስለሆኑ በክርስቶስ ካወቃቸው ሰዎች ትንሽ ጨረፍታ ይሄው ጳውሎስ በክርስቶስ ሆኖ በመንፈስ ሲሆን አንደኛ የራእይ ዓለሙ ተከፈተ፣ ሁለተኛ ገነት ያለ ትራንስፖርቴሽን ያለ ትኬት ፍሪ ቪዛ ገነት ገባዋል። ወጣካቲያስ ለገውና ፍሪ ቪዛ የገነት ገባለ አይዝስ ተሰማይ አንተ የቸርች አባል ግራ ጋብቷል። ሰውየው ገነት ገብቶ መንግስተ ሰማያት ስማቸው የተጻፈውትን ሁሉ ያያል። ኢየሱስ ጌታ መንግስተ ሰማያት ስማቸው የተጻፉትን ብቻ ሳይሆን የሰሩትን ስራ ጭምር ነው። ሃሌሉያ